ሰላም ጤና ይስጥልን የአፓርት ቱቶሪያል ቤተሰቦች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። በባለፈው ቪዲዮ ፈሳሽ ሳሙናን ለመስራት የሚያስፈልጉን ግብአቶች እነማን ናቸው ብለን አይተናል። ከዛ በመቀጠል ደግሞ በሶስት ኬሚካል እንዴት የእጅ ሳሙና መስራት እንደሚቻልም አይተናል። በዛሬው ቪዲዮ ደግሞ ደረቅ ሳሙናን ለመስራት የሚያስፈልጉን ኬሚካሎች ወይም ግብአቶች እነማን ናቸው፣ እንዲሁም ጥቅማቸው ምንድን ነው የሚለውን ነገር እናያለን ማለት ነው። ልክ እንደ ፈሳሽ ሳሙና ደረቅ ሳሙናንም በቤታችን መስራት እንችላለን ማለት ነው። ከኛ የሚጠበቀው ሳይንሱን ማወቅ እንዲሁም መስሪያ ቀመሩን ማወቅ ነው ማለት ነው። ዛሬ የተወሰነ ሳይንሱን ወይም ደረቅ ሳሙና ምንድን ነው ከሚለው ጀምረን እናያለን ማለት ነው። እንግዲህ ደረቅ ሳሙና ማለት በአጭሩ ሳናንዛዘው ደረቅ ሳሙና ማለት የዘይትና የኮስቲክ ሶዳ ሶሉሽን ውጤት ነው ማለት ነው። የዘይትና ኮስቲክ ሶዳ ሶሉሽን ውጤት ሶፕ ፕላስ ግሊሰሪን ይሰጠናል ማለት ነው። ያ ማለት ኦይል ፕላስ አልካሊ ሶሉሽን ምን ይሰጠናል? ሳሙናና ግሊሰሪን። እንግዲህ ግሊሰሪን የሳሙናው ባይ ፕሮዳክት ነው ማለት ነው። እንግዲህ ዘይት ስንል እነማን ናቸው የሚለውን እናያለን ማለት እንግዲህ ብዙ አይነት ዘይቶች ታውቃላችሁ። እንግዲህ ማንኛውም ዘይት ለሳሙና መስሪያነት ይውላል ማለት ነው። ነገር ግን ወደ ሳሙና የሚቀየርበት ጊዜ ይለያያል። አንዳንዱ ተሎ ይደርቃል፣ አንዳንዱ ተሎ አይደርቅም፣ አንዳንዱ አረፋው ዝቅተኛ ነው፣ አንዳንዱ ደግሞ አረፋው ቆንጆ ነው ማለት ነው። እንግዲህ በሀገራችን ብዙ በቤታቸው የሚሰሩ ሰዎች አሉ ማለት ነው። ደረቅ ሳሙናን እንግዲህ አብዛኛውን ጊዜ የሚጠቀሙት ዘይቶች እነማን ናቸው የሚለውን እናያለን ማለት ነው። እንግዲህ ዘይት እንግዲህ ብዙ ናቸው ብለናል። ወይም በአጭሩ ዘይትን በሁለት መክፈል እንችላለን። ከዚህ ጋር ሃርድ ኦይል ብለን ከዚህ ጋር ደግሞ ሶፍት ኦይል ብለን መጥቀስ እንችላለን ማለት ነው። እንግዲህ ሃርድ ኦይል ማለት ምንድን ነው? ሳሙና በምንሰራባቸው ወይም እነሱን ተጠቅመን ሳሙና በምንሰራበት ጊዜ ቶሎ የሚደርቁ ናቸው ማለት ነው። በ24 ሰዓት ውስጥ ሊደርቁ የሚችሉ አንዳንዶቹ በ8 ሰዓት አንዳንዶቹ በ12 ሰዓት በ24 ሰዓት የሚደርቁ የዘይት አይነቶች ሃርድ ኦይል ይባላሉ። ወይም ሳሙናውን ቶሎ እንዲደርቅ የሚያደርጉ ናቸው። አንዳንዶቹ ደግሞ ምንድን ነው ቶሎ እንዲደርቅ የማያደርጉት ሳምንት ሊወስድባቸው ይችላል። 2 ሳምንት ወይም 3 ሳምንት ወይም ወርም ሊወስድባቸው የሚችሉ የዘይት አይነቶች አሉ ማለት ነው። ለምሳሌ በሀገራችን ከምናውቃቸው ሃርድ ኦይል ተብለው የሚጠሩት ኮኮናት ኦይል፣ ፓልም ኦይል እና ታሎ ኦይል ወይም ሞራ ወይም ስብ ብለን የምንጠራው ኬሚካል ነው። እነዚህ በአጭሩ መድረቅ የሚችሉ ኬሚካሎች ናቸው። ብቻቸውን መጠቀም እንችላለን። ያ ማለት ኮኮናት ኦይልን ብቻ ተጠቅሜ ሳሙና መስራት እችላለሁ። ፓልም ኦይልን ተጠቅሜ ሳሙና መስራት እችላለሁ። ወይም ታሎውን ብቻ ተጠቅሜ መስራት እችላለሁ። ወይም ደግሞ ሁለቱን ሶስቱን ኮምባይን አድርጌ ወይም ሁለቱን ለብቻ ኮምባይን እያደረግኩኝ መስራት እችላለሁ። ከዛ ደግሞ ሶፍት ኦይል የሚባሉት እነ ሰንፍላወር ኦይል ሊሆን ይችላል፣ ኮተን ሲድ ኦይል፣ ከዛ በተጨማሪ ደግሞ ግራፕ ሲድ ኦይል የሚባሉ ብዙ አይነት ኦይሎች አሉ። ግን ኮመን ለደረቅ ሳሙና መስሪያነት የሚያገለግሉት ኦይሎች ፓልም ከረናል ኦይል፣ ኮኮናት ኦይል፣ ፓልም ኦይል እና ታሎ ኦይል ናቸው ማለት ነው። እነዚህን ተጠቅመን መስራት እንችላለን። ግን ኮመናቸው ማን ነው? ኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድ ብለን የምንጠራው ማለት ነው። ከዚህ ጋር ያለው ኬሚካል ይሄ ዋና ኬሚካል ነው ማለት ነው። እንግዲህ ደረቅ ወይም የልብስ ሳሙና ለመስራት ከፈለግን የግድ ሶዲየም ሃይድሮክሳይድ መጠቀም አለብን። ከዛ ደግሞ ፈሳሽ ሳሙናዎችን መስራት ከፈለግን ደግሞ ፖታሽየም ሃይድሮ ኦክሳይድን ነው የምንጠቀም ማለት ነው። ፖታሽየም ሃይድሮ ኦክሳይድ ኦይል ነው ማለት ነው የምንጠቀመው። እነዚህ ሶስቱን ብቻ ተጠቅሜ ያ ማለት ምንድን ነው? ዘይቶችን ተጠቅሜ ከዛ ኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድን ከዛ ደግሞ ውሃ። ምክንያቱም ውሃ የሚጠቅመን ዋነኛው ምንድን ነው? ኮስቲክ ሶዳውን ለማሟሟት ነው። በዋነኝነት የሚጠቅም ኮስቲክ ሶዳውን ለማሟሟት ወደ ሶሉሽን ይቀይርልናል። ከዛም ከዘይቱ ጋር በቀላሉ እንዲዋሃዱ ያደርግልናል። ከዚህ ጋር ግን ማየት ያለብን ምንድን ነው? ለምሳሌ ዘይትና ውሃ ብቻቸውን መቀላቀል ይችላሉ? አይችሉም። መቀላቀል አይችልም። ምክንያቱም ምንድነው የዴንሲቲ ዲፈረንስ ስላለ ውሃው
ከስር ይሆንና ዘይቱ ከላይ ይንሳፈፋል። ነገር ግን ኮስቲክ ሶዳ ሲኖር እነዚህ ምን ያደርጋሉ ማለት ነው? የመዋሃድ አቅማቸው ከፍተኛ ይሆናል ማለት ነው። ለምን ካል አንደኛ ሙቀት ይኖራል። ሞለኪውሎቹ እንትን ይላሉ፣ ይነቃቃሉ ወይም ኤክስፓንድ ያደርጋሉ። ለምሳሌ ዘይት አሙቀን ነው አቀልጠን ነው። ምክንያቱም ፓልም ኦይል ለምሳሌ ብንወስድ ጠጣር ነው፣ አትሩም ቴምፕሬቸር ጠጣር ስለሆነ እናቀልጠዋለን። ሶ ይሄን የቀለጠው ኦይል ምንድነው መጀመሪያ ኮምፓክትድ ከሆነ ሞለኪውሎቹ ምንድን እያደረጉ ኤክስፓንድ እያደረጉ ይሄዳሉ ማለት ነው። ከዛ በተጨማሪ ውሃውንም ኮስቲክ ሶዳ ጋር ሪያክት በሚያደርግበት ወይም ኮስቲክ ሶዳውን በውሃ በምንበጠበጥበት ጊዜ ኤግዞተርሚክ ሪያክሽን ነው። ያ ማለት ሙቀት ይፈጠራል። ምንድን ነው የውሃ ሞለኪውሎቹ ኤክስፓንድ ያደርጋሉ ማለት ነው። ስለዚህ ዘይቱና የኮስቲክ ሶዳ ውህድ እንደዚህ ምን ያደርጋሉ ማለት ነው? ሞለኪውላቸው ኤክስፓንድ ካደረጉ በቀላሉ ይዋሃዱልናል ማለት ነው። ስለዚህ ከዚህ ጋር ሜን ልትይዙት የሚገባው ምንድን ነው? የዘይቱ ሙቀትና የኮስቲክ ሶዳው ሙቀት ባላንስድ መሆን አለበት። ባላንስድ ካልሆነ ግን አንደኛው ኮምፓክትድ ከሆነ አንደኛው ደግሞ እንደዚህ ከሆነ ግን ምንድን ነው ማለት ነው? ሚክስ አያደርግም ማለት ነው። አንደኛው ፍሎት ሊያደርግ ዘይቱ ፍሎት ሊያደርግ ይችላል ማለት ነው። በቀላሉ አይደርቅም፣ በቀላሉ አይቀላቀልም። እንደዚህ አይነት ችግር ስላለ የግድ ሙቀቱን መቆጣጠር መቻል አለባቸው ማለት ነው። ስለዚህ ስንት ነው ሙቀቱ ሪኮመንድ የሚደረገው ካልን ቴምፕሬቸራቸው የሁለቱም ምንድን ነው ለብ ቢል ወይም ከ35 እስከ 45 ዲግሪ ሴልሺየስ ቢሆን ይመከራል ማለት ነው። ስለዚህ ደረቅ ሳሙና ለመስራት ምንድን ነው ቴርሞሜትር ቢኖራችሁ በጣም ተመራጭ ነው ማለት ነው። ወይም ደግሞ በጣታችሁ የሁለቱ ማለት የበጠበጣችሁበትን እቃ በዚህኛው እጃችሁ ቸክ አድርጋችሁ ሁለቱ ባላንስ ነው የሚለውን አይታችሁ ማቀላቀል አለባችሁ። ካልሆነ ግን በደንብ አይዋሃዱላችሁም ማለት ነው። አንድ ደረቅ ሳሙና ሊያመርት ያሰበ ሰው እነዚህን ማወቅ አለበት። ደረቅ ሳሙና ሲባል የሶስት ነገሮች ውህድ ነው። የማን የዘይት፣ የኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድ እና የውሃ ማለት ነው። የእነዚህ ድብልቅ ነው ማለት ነው። እነዚህም ብቻ ተጠቅመን መስራት እንችላለን እንደነገርኳችሁ። ነገር ግን ምንድን ነው ፐርፎርማንሱን ለመጨመር የሳሙናውን ለመጨመር ያ ማለት አረፋውን ለመጨመር ሰርፋክታንቶችን ልንጠቀም እንችላለን። እንግዲህ ሰርፋክታንት ማለት በአጭሩ አረፋ ፈጣሪ ኬሚካሎች ማለት ነው። እንግዲህ ለደረቅ ሳሙናም ልንጠቀምባቸው እንችላለን፣ ለሻምፖም ልንጠቀምባቸው፣ ለሻወር ጀልም ልንጠቀምባቸው እንችላለን ማለት ነው። እነዚህም ሰርፋክታንቶች። ስለዚህ ለደረቅ ሳሙናም እንጠቀምባቸው። ሚናቸው ምንድን ነው? ቆሻሻም የሚያስወግዱ አሉ። ከዛ በተጨማሪ ግን አረፋ ይፈጥሩልናል ማለት ነው። ለምሳሌ ላብሳ፣ ካፕቢ፣ ሲዲኤ ማለት ነው። ላብሳ፣ ካፕቢ እና ሲዲኤ። ከዛ ደግሞ ማን አለ? ኤስኤልኤስ። እነዚህን አራቱን ኬሚካሎች እንደየቀመራችን እያቀያየርን ደረቅ ሳሙና ላይም ልንጠቀም እንችላለን ማለት ነው። ከዛ ደግሞ ምንድን ነው ክብደት፣ ሳሙናችን በሚመዘንበት ጊዜ ክብደት እንዲኖረው ፊለርስ የሚባሉ ኬሚካሎች አሉ። ፊለርስ ማለት ዋጋቸው ርካሽ የሆነ የማምረቻ ዋጋችንም ዝቅ የሚያደርጉልን ከዛ በተጨማሪ ደግሞ ክብደት እንዲኖረው የሚያደርጉልን ኬሚካሎች ናቸው። በዋነኝነት የሚታወቀው ማን ነው? ዶሎማይት ነው ማለት ነው። ዶሎማይት ይባላል። ከዛ ደግሞ ማርብል ወይም ካልሽየም ካርቦኔት ልንጠቀም እንችላለን ማለት ነው። እነዚህ ከዛ ደግሞ ሃርድነር ናቸው ማለት ሳሙናው እንዲጠነክር ነው፣ በአጭሩ እንዳይፈረካከስ ማድረግ ከፈለግን ደግሞ ሃርድነሮችን ልንጠቀም እንችላለን። ለምሳሌ ሲሊኬት አለ፣ ከዛ ደግሞ ጨው አለ፣ ሳልት አለ። ጨውን ለፈሳሽ ሳሙናም ልንጠቀመው እንችላለን፣ ለመወፈር ነው። ለደረቅ ሳሙና ደግሞ የምንጠቀመው ምንድን ነው? እንዲያጠነክርልን ማለት ነው። ወይ ሳልትን ወይ ሲሊኬትን ተጠቅመን ልንሰራ እንችላለን ማለት ነው። ከዛ በተጨማሪ ምን አለ? ፕሪዘርቫቲቮችን ልንጠቀም እንችላለን። መጨረሻ ደግሞ ፍራግናንስ እና ከለር ማለት ነው። ሽታና ቀለምን ተጠቅመን መስራት እንችላለን ማለት ነው። ከዛሬው ትምህርት እንድትረዱልኝ የምፈልገው ደረቅ ሳሙና በዋነኝነት ከነማን ይሰራል? መልሱ ከዘይቶች፣ ከዛ በተጨማሪ ኮስቲክ ሶዳ እና ውሃ፣ ከነዚህ ብቻ መስራት ይቻላል ማለት ነው። ከዘይቶች ውስጥ ደግሞ ሞር ተመራጭ የሆኑት እነማን ናቸው? ፓልም ኦይል፣ ኮኮናት ኦይል፣ ከዛ በተጨማሪ ማን አለ? ታሎ ኦይል አለ ማለት ነው። ከተገኘ ደግሞ ፓልም ከረነል ኦይል
እንጠቀማለን ማለት ነው። እነዚህን ተጠቅመን መስራት እንችላለን። ኮመኑ ማን ነው? ዘይቶቹን ልናቀያየር እንችላለን። ኮመኑ ግን ኮስቲክ ሶዳ በውሃ ተበጥብጦ የሚለውን እናያለን ማለት ነው። ከዛ የእያንዳንዳቸው ጥቅም ምንድን ነው? ለምሳሌ ዘይቶች በሳሙና ውስጥ የሚጠቅሙን ለምንድን ነው? ለጥንካሬ ይጠቅሙናል። ሃርድ ኦይሎች ብለን ተነጋግረናል ቅድም። ሶ ለማጠንከር አረፋ ለመፍጠር ይጠቅሙናል ማለት ነው። ኮስቲክ ሶዳ እንዲሁም ቆሻሻን ለማስወገድ ይጠቅመናል ማለት ነው።